ገንዘብ እንደው መደራደር ካለባችሁ ምን ማድረግ አለባችሁ? መጽሐፉም ያመሰላችሁ የአከርማን ሞዴሊንግን ተጠቀሙ ይላል። አከርማን ሞዴሊንግ እዚህ ምዕራፍ ላይ ሲደርስ እውነት ለመናገር ስቅ ያለው ለመሰላችሁ ወጣቶች የሐሳብ ይገባቸዋል። ብዙ ጊዜ ቤተሰቦች ሲደራደሩ የሚጠቀሙት መንገድ ነው። እንግዲህ ይሄን ሲስተም የተጠቀማችሁ ሰዎች ታውቁታላችሁ። አንዳንድ ጊዜ ቤተሰብ ሌላም ሰው ሊሆን ይችላል ዋጋ እየተደራደራችሁ አይ በቃ የኔ ዕቃ ይላል ነጋዴው ይሄ 10 ሺህ ብር ነው። ከዚያ የሚደራደረው ሰው እንደዚህ ያጋጥማችሁ ከሆነ አይ በ50 ብር ልስጥህ ወይ በ50 ብር ስጠኝ 10 ሺህ ብር 50 ብር ሰውየው ነጋዴው አንተ ቀልድ ነው ያሰብከው ይላል። ጸሐፊው ኦልሞስት ሐሳቡ ከዛ ጋር ይመሳሰላል፣ ግን ትንሽ ነገሩን ቀየር ያደርገዋል። ምን ማለት መሰላችሁ? ዋጋ ስትደራደሩ ይላል የተጠራላችሁ ዋጋ አለ አይደል? እናንተ ፌር ነው ብላችሁ የምታስቡትን ዋጋ በአይምሯችሁ አስቀምጡ ይላል። ፌር ጭፍን የሆነ እንትን አይደለም፣ ግን ፌር ነው ብላችሁ ለምሳሌ የ1500 ብር ዕቃ ፌር የሚሆነው ዋጋ ብለን ብናስብ 1000 ብር ብለን እናስብሽ 500 ብር ቀንሶ የ1500 ብር ዕቃ በ1000 ብር አይምሯችሁ ላይ ያለው መጀመሪያ ፌር የሆነው ፕራይስ ይሁን ብላችሁ አስቡ። እንግዲህ 1000 ብር ፌር ይሁን አይሁን አላውቅም፣ እንደ አይምሮ ላይ መጣው። ከዛም ያመሰላችሁ ጸሐፊው ዋጋ ከነገራችሁ በኋላ ካውንተር ኦፈር የምታደርጉት ለምሳሌ 1500 አላችሁ አይደል? እናንተ ኦፈር የምታደርጉት ገንዘብ ከ65% ይጀምር ይላል። 65% ማለት ለምሳሌ 1000 ብር 65% 650 ብር ነው። 1500 ሲላችሁ ነው 650 ብር ይሁን በሉ። በጣም አልወረደም፣ በጣም አልተሰቀለም። አይ እንዴ ላተርፍ እኮ ነው የመጣሁት ይላችኋል። ኦብቪየስሊ እንደዚህ አይ ጨምር አያዋጣኝም ይላችኋል። ኦኬ እንዲህ ከሆነ ይላል መጽሐፍ። ሶስተኛው ደግሞ ስትራቴጂክ በሆነ መንገድ ዋጋ ጨምሩ ይላል። በቃ 1000 ብር ይሁን ካላችሁ ተሸነፋችሁ። ኦኬ ይሄ ሰውዬ መጨመሩ አይቀርም። ትንሽ ገንዘብ ካረጋችሁ ለመደራደር ያልመጣችሁ ይመስላል። እሺ በቃ 200 ብር ልጨምርና 850 ብር ላድርግልህ። አሁን ከ65% ወደ 85% ከፍ አረጋችሁ። እሺ 950 ብር ላድርግልህ። አሁንም እየተደራደራችሁ ኦብቪየስሊ ነጋዴውም እየቀነሰ ይመጣል። ከዛ ሄዳችሁ መጽሐፉም እንደሚናገር ተከታችሁ መጨረሻ ላይ 100% 1000 ብር ብላችሁ ያሰባችሁትን ኦፈር ስጡት። 1000 ብር ነው በቃ ከዚህ በላይ መደራደር አልችልም የሚለው ነገር ኦፈር እንድታደርጉት መጽሐፉ ይናገራል። ከትንሽ ጀምሩ። ስትራቴጂ ዋጋ ስትጨምሩ ኦቨር አትጨምሩ፣ በጣም አታሳነሱ። ስትራቴጂክ የሆነ ነገር ጨምሩ። በቃ የትራንስፖርት አስብልኝና ይሄ ነው ይሉን በቃ ይሄ ነው ልጨምርልህ ኦፈር አድርጉ። ከዛ መጽሐፉ እንደሚናገር ታውቃላችሁ ይሄንን ኦፈር ስታደርጉ አንዳንዴ ገንዘብ ብቻ አይደለም ገንዘብ ያልሆኑ መደራደሪያ ቴክኒኮች አሉ። እነዚያን ቴክኒኮች እንድትጠቀሙ መጽሐፉ ይናገራል። ለምሳሌ ይኸው 1500 ነው ያልኩህ አይደለ? 1000 ላይ ደረስን። 1000 ብር ነው እሰጥሃለሁ። አሁን 1000 ብር ካሽ ይዣለሁ። 1000 ብር እሰጥሃለሁ። ይሄን አድርግልኝ። ሉክ ገንዘብ አሁን እጃችሁ ላይ እንዳለ ሲያቅ እርጀንሲ ይፈጥራል። ወይ የሆነ ባንክ አለ፣ ይሄኛው ባንክ አለ ትራንስፈር ላድርግልህ፣ ይሄን ግን አድርግልኝ። ገዢ